አርጎ ምናምን የሆነ ያስቀር ዛሬ ህዝብ አንድ ነው። ህዝብ አንድ ደግሞ በካቴጎሪ ዶክተር አብይ ጌናችሁ ሰበርና አዲስ ሆነ መረጃ ተመልሼ መጣሁኝ። ሽመልስ አበራና ጋዜጠኛ ሀብታሙ ጠቅላይ ሚኒስትሩ ላይ እንግዲህ በአደባባይ ቀልደውበታልና ከምን አንፃር ነው የሚሉን አስመልክታችኋለሁኝ። እንዲሁም ደግሞ በድብቅ የወጣው የዩኒቨርሲቲ ተማሪዎች ላይ ምንድነው እየተደረገ ያለው? ዛሬ በጣም አንገብጋቢ የሆኑ ቪዲዮዎችን ነው የምንመለከተው። እስቲ ከዚህ እንጀምር። ሰግን ፈልጋለን የምንበለጽገው ግን ከዘረኝነት በነጣ ካልሆነ በስተቀር በፍጹም ይሄ ዘረኝነትና አሁን ያለው የክልል አወቃቀር ራሱ ራስ ምታት ነውና አንድ ነገር እንድታስቡበት። ህገ መንግስቱም መሻሻል የሚገባው ከሆነ አሻሽሉት። ሌላው ቀርቶ ደግሞ ኢትዮጵያ ሰንደቅ ዓላማ እየተጠቀለለ ዛሬ ወጣቱ ወደ ጦር ሜዳ እየዘመተ በኢትዮጵያ ሰንደቅ ዓላማ ላይ የሚደረገውን ዘመቻ እናንተም ስልጣን ላይ የወጣችሁት በኢትዮጵያ ሰንደቅ ዓላማ ስሩ ናችሁ። ጦር ሜዳ የሚዘመተውም ይሄው ነው። በሊግ ኦፍ ኔሽን ላይ በተባበሩት መንግስታት ላይ ኢትዮጵያን የወከለ ሰንደቅ ዓላማ በእናንተ ዘመን መነሳት የለበትም። አፍሪካ አንድነት ድርጅትን የመሰረተ ሰንደቅ ዓላማ መነሳት የለበትም። የመንግስታችሁን አርማ በመንግስታችሁ በመንግስት መስሪያ ቤት ላይ አውለብልቡ። እንደ ዱሮ የኛን ቀይ አረንጓዴ ቢጫና ቀይ ልቀቁልን ለማህበረሰቡ። ፖሊስ ጥፋተኛን በሕግ አግባብ መያዝ እንጂ ዜጎችን የመደብደብ ስልጣን የለውም። ፖሊስ ሕግን ከማስከበሩ በፊት መጀመሪያ ራሱ ሕግን ማክበር አለበት። ሕግን የማያከብር ፖሊስ ሕግ ያስከብራል ተብሎ አይጠበቅም ሲሉ ኮማንደር ማርቆስ ተናገሩ። ማንኛውም ተጠርጣሪ የሆነን አካል በቁጥጥር ስር እንዲያውል የሚፈቅድ እንጂ ፖሊስ ይደብድብ የሚል ሕግ እንደሌለ ፖሊስ ራሱ በተለያዩ ጊዜያቶች ማብራሪያና ስልጠናን ጨምሮ ሲሰጥ ይስተዋላል። ይሁን እንጂ የፖሊስ አባላት ከዚህ ቀደምም በተደጋጋሚ በግለሰቦች ላይ ድብደባ ሲፈጽሙ በፖሊስ ቁጥጥር ስር ሲውሉ ይስተዋላል። ህብረተሰቡም ጠንከር ያለ እርምጃ ይሰጥ የሚሉ አስተያየቶችን ይሰጣል። ፖሊስ ማንንም ሰው ከደበደበ ወንጀል በመሆኑ እንደ ማንኛውም ሰው በወንጀል እንደሚጠየቅ ገልጸው ጎን ለጎን ደግሞ በአስተዳደራዊ በዲሲፕሊን የምንጠይቃቸው በጣም በርካታ የሆኑ የፖሊስ አባላትም አመራርም አሉ ነው ያሉት። በመሆኑም ህግን የማያከብር ኃይል ያስከብራል ተብሎ አይጠበቅም ብለዋል። ማህበረሰቡም በጨዋ ደንብ ነው መረጃዎችን እየሰጠን ያለው። ስለዚህ የሚሰጠንን ማንኛውንም አስተያየት ተቀብለን ወደ ተግባር እንቀይራለን ሲሉ ቃል ገብተዋል ነው የተባለው። ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። እንግዲህ ቪዲዮውን እንደተመለከታችሁት ነው። ከዛሬ 2 ሳምንት በፊት አንድ መረጃ ወደ እናንተ አቅርቤላችሁ ነበር። በአዲስ አበባ ውስጥ አንድ እናት አረቄ በመሸጥ እንግዲህ ይተዳደሩ ነበረ። የአዲስ አበባ ፖሊሶች ተብለው የመጡት አሁን እነዚህ የተያዙት ማለት ነው። እኚህን እናት እንግዲህ እግራቸውን ደብድበው ቪዲዮን ተመልክታችኋል ብዬ አስባለሁ ብዙዎቻችሁና ለማንኛውም እንግዲህ አንዳንድ መተቸትን ብቻ ሳይሆን እንደዚህ እውነተኛ ከሆነ የመረጃና ፈጣን እርምጃ ከተወሰደባቸው ደስ ይበል የሚያሰኝ ነው። ለዚህ ነው ሶሻል ሚዲያ አንደኛ ጥቅሙ ይሄ ነውና ለማንኛውም እናትየው ላይ አባትየው ላይም ድብደባ ያደረሱት እነዚህ የህግ አካል የተባሉት እንግዲህ እንደተያዙ ነው እየሰማን የምንገኘው። ይሄ ጥሩ መረጃ ነው። እስቲ አንድ ትራፊክ ላስመልክታችሁ። አሁንም ከህጎች ጋር የተያያዘ ነገር ነው እንመልከተው። የመፈቃቀሩ ጉዳይ የማስከባበሩ ጉዳይ የመከባበሩ ጉዳይ ክርስቲያኖች እንከባበር። አሁን አቻነን እንከባበር። እውነት ነው። መከባበሩ ለሁላችንም ጤናማ አኗኗር እንድንኖር ይረዳናል። አንተ ነፍጥ ጭንቅላት ግን ምን እያልክ ነው? አዎ ደግመዋለሁ። አንተ ጭንቅላት ነፍጥ ጭንቅላት ነው። ምክንያቱም አይምሮ ተበክሏል፣ ተመርዟል በጣም። ያንተ እምነት መለኪያ መስፈርቱ የቁጥር ማደግና ማነስ ነው እንዴ? አዎ በፊት በቁጥር ስለምናስ አሁን በቁጥር ስለምንበልጥ። እውነትህን ነው። ቆጠርከን፣ ዞረ ቆጠርከና አይደለ? በጣም እናንሳለን እኛ እንዴ ሀይ የሚል አካል በማጣት እንጂ እኛ እምነታችንን ብለን ኃይላችን እግዚአብሔር ነው፣ እግዚአብሔር ኃይላችን ነው እያልን ተሰብስበን ተቀመጥን እንጂ እኮ መቼስ ረሳ ነው ያልፋል እያልን ነው። ፈራጅ ከላይ ነው ይመጣል እያልን ነው። አዎ ፈራጁ ከላይ ነው። የፈረደ ቀን ግን ወየው ላንተ። እረፍ ልብ አድርጎላችሁ ወይ ቅጣኝ ወይ ስጠኝ። ልብ አድርጎላችሁ እረፍ። እኔ በስነ ስርዓት እየጠየኩ ነው። እረፍ። እየተደባደበ ነው። እዩ ቅጣኝና ስጠኝ። ሰው አስከፍላለሁ እኮ ቅጣኝ። በቃ ቅጣኝና ስጠኝ።
እኮ ቅጣኝና ስጠኝ። አትማታ፣ አትደባደብ፣ አትምታኝ። ልትመታኝ አትችልም። ቅጣኝ ወይ እንትን በል በቃ። ሌላ ሰው አስከፍላለሁ እኔ የለኝም አልኩ እኮ። አትምታኝ። ለምን ትመታኛለህ? ይኸው እየተደባደብኩ ነው። ይኸው መኪና ባዶ ሜዳ ላይ ቆሜ ነው የመጣሁት። ልብ አድርጉ ሁላችሁም። ይኸው ምስክር ትሆናላችሁ። ይህን ትራፊክ እንግዲህ እንደተመለከታችሁት ነው። የትኛው ህግ መራገጥ እንደሚያዝ ባላቅም፣ ነገር ግን ሹፌሮች ላይ በተለይ ደግሞ ሹፌር የሆናችሁ ትረዱታላችሁ ብዬ አስባለሁኝና በጣም ከባድ ስራን የሚሰሩት ከክልል ወደ ክልል ነው፣ ሀገር የሚያቋርጡም አሉ ብዙዎች። እና በእንደዚህ አይነት ትራፊኮች ምክንያት ደግሞ የተማረሩ ብዙዎች ናቸው። በነገራችሁ ላይ ሹፌሮች ሲሰሩ ህይወታቸውን አደጋ ላይ ጥለው ነውና ከህይወታቸውም አልፎ ደግሞ ከእንደዚህ አይነት ትራፊኮች ጋር እየተጨቃጨቁ ነው የሚኖሩት። በእርግጠኝነት እንደዚህ አይነት ትራፊክ የተወሰነ ነገር ብትሰጡት ተቀብሎ እናንተ ከማሳለፍ ወደ ውጭ አይልም። እና እንደዚህ አይነት ትራፊኮችም ደግሞ አሉ። ቅድም ፖሊሶች እንደተመለከታችሁ ደግሞ በዚህም ዘርፍ በጣም የሚያማሩ በቃ የትኛው ህግ እንደሚፈቅድ አላውቅም። እንግዲህ እየተራገጠ እየተማታ ነው የሚገኘውና ጥፋትም ያጥፋም አያጥፋም በእንደዚህ አይነት መልኩ ግን ማስተናገድ ተገቢ ነው ብዬ አላስብም። በተለይ አዲስ አበባ ውስጥ ያሉት ትራፊኮች ሁሉንም ማለት ባይቻልም በብዛት ታውቃላችሁ። ይሄ ምንም የተሰወረ ነገር አይደለም። ነገር ግን ደግሞ ሁሉንም ትራፊክ አንድ ላይ የምንናገር ሰዎች አይደለንም። እስቲ ይህንንም ትራፊክ ደግሞ እንመልከተው። መንጃ ፈቃድ እስቲ ደህና ነህ? ስራ እንዴት ነው? አሪፍ ነው። መንዳት ትችላለህ? በዚህ ምን ችግር እሺ ሰው ነው በቃ ይሄን ራሱ በጊዜ እንደሰሩ ያደርጋል። ምን ያሰበረ ነው ነገር እና ነው ተከታተለ። ይሄ ተሽከርካሪ ህዝብ አንድ ነው። ህዝብ አንድ ደግሞ በካታጎሪ መንዳት የሚችለው ታውቃለህ፣ ሚኒባስና ከዛ በላይ ቅጣት ይዞ ነው የምንነዳው። ፎርስ ከነዳ መንጃ ፈቃድ አለ የለህም? ስለዚህ የለህም ማለት ነው አይደለ? እንደ የለህ ነው የሚቆጠረው። ሶስት እግሩ የሶስት እግር የለህም። የሶስት እግር ከሌለ በካታጎሪም የተለያየ ስለሆነ ማለት ነው። ስለዚህ መንጃ ፈቃድ የሌለው ሰው ስንት ይቀጣል? መንጃ ፈቃድ የሌለው ሰው ሺህ ብር ነው ወይስ 8,000 ብር ነው የምትቀጣው። ይሄ ያለ ደረጃ አይደለም፣ ህዝብ አንድ ነው። ካታጎሪ ያለ ደረጃ የሚባለው ታክሲ አንድ እያለ ታክሲ ሁለት ከነዳ ነው። ታክሲ ሁለት እያለ ታክሲ አንድ ከነዳ ችግር የለውም። ታክሲ አንድ እያለ ታክሲ ሁለት ከነዳ፣ አሁን ህዝብ አንድ አለ፣ ህዝብ ሁለት ከነዳ ያ ደረጃ ይባላል። 1,000 ብር ቅጣቱ። ይሄኛው ግን በካታጎሪ ስለሚለያይ መንጃ ፈቃድ የለህም ማለት ነው። አሁን መንጃ ፈቃድ ሳይኖር ነው እያሽከረከርክ ያለው። የለም እንጂ ህዝብ ነው። ይሄ በካታጎሪም የተለያየ ነው። በካታጎሪ የሚለያይ ደግሞ መንዳት አይቻልም። ስለዚህ መንዳት ተገቢ አይደለም። ለዛሬ ለአሁን ብቻ ነው የምናልፍ። አንተን ለዚህ ሰዓት ብቻ አሁን ወስደህ ፎርሳውን አቁማት። አለበለዚያ 8,000 ብር ታርጋውን እንይዛለን። ታርጋውን ያዝ፣ አስፈርመው መንጃ ፈቃድ የሌለው ብለህ ማለት ነው። አስፈርመው ከዚህ በኋላ እንዳደግም። ስለዚህ አንደኛ ብትገጭ ኢንሹራንስ ለአንተ ተበራ ያደርግልህ። መንጃ ፈቃድ የሌለው ሰው ነው። ስለዚህ ሙሉ ጥፋትም ሙሉ ኃላፊነትም የምትወስደው አንተ ነህ። አስተካክል እሺ፣ እንዳደግም። ሰላም። በስተመጨረሻም የኢትዮጵያ አሽከርካሪ የሚፈልገውን ትራፊክ ማየት ችሏል። በቃ ይሄ እድላችን ነው። በጣም እድለኛ እንደዚህ አይነት ትራፊክ ማለት እኔ እንጃ፣ እኔ በዘመኔ ያለው ብዬ አስቤም አላውቅም። እኔ እንጃ ትህትናው፣ አሽከርካሪውን ለመረዳት የፈለገበት መንገድ፣ አሽከርካሪውን ያስተማረበት መንገድ፣ በአጠቃላይ ስርዓቱ ይገባል። እድሜ ይስጥ። እንደ አንተ አይነት ትራፊክ ያብዛልን። መልካም ቀን። እንግዲህ ሁለቱም ትራፊክ ናቸው። የሚለያያቸው ያደረጉት ልብስ ነው። ተግባራቸውም እንግዲህ የተለያየ ነውና ያንን እንደተመለከታችሁት በጉልበት በቃ አለ አይደለ፣ ሁሉም በተሰጠችው ስልጣን የሆነ ራሱን ከፍ ለማድረግ ገናናነቱን ለማሳየት ነው የሚሞክረውና እንደዚህ አይነት ትራፊኮች ደግሞ አሉ። አጥፍታችሁም አግኝታዋችሁ ሁለተኛ እንዳይለመዷችሁ ብለው አስተምረው የሚለቁ ናቸውና በጣም ትልቅ ነገር አደጋ ሊደርስ ይችላል። ምን ሊሆን ይችላል? ነገር ግን ደግሞ ሰው ናቸውና የሰው ህመም የሚረዱ እንደዚህ አይነት ትራፊኮች አሉ። እግዚአብሔር እንደዚህ አይነቶቹን ያብዛልን። ያንን ደግሞ እንደተመለከታችሁት አሁንም የህግ አካላት የሆነ እርማት የሚወስዱበት የሚገባ አካል ነው ብዬ አስባለሁ። ለማንኛውም እናንተ ሐሳብ ሰጡበት ኮሜንት ላይ። ወደ ሁለተኛው ርዕሳችን ስንመለስ በዩኒቨርሲቲ ውስጥ እንግዲህ ተማሪዎች ወደ አዲስ ከመሄድ ደርሰዋልና በድብቅ የተቀረጸ አጥር ያለ ቪዲዮ ነው። እሱን ላስመልከታችሁ። የኢትዮጵያውያን ኑሮማ ከእጅ ወደ አፍ ነበረ። ከእጅ ወደ አፍም አሁን ቀርቶ ከእጅ ወደ እጅ ሆኗል።
ሰርተ ቀኑን ሙሉ ሰርተ ወሩን ሙሉ ሰርተ ቁርስ ምሳ እራት መብላት ማችል ከሆነ አስቸጋሪ እኮ ነው በጣም ጋይስ። ሰው ቢያንስ እንኳን ሴቪንጉ ይቅር እቁቡ ይቅር ሰርቶ መብላት ካልቻለ በቀን 3 2 መብላት ካልቻለ ሰርቶ ታዲያ ለምንድን ነው የሚሰራው? ለምን ሰራለ? ኦቨር ሀብታም ነው ያለው ኢትዮጵያ ውስጥ እኮ የሚዘገንን ሀብታም እኮ ነው ያለው። የሚዘገንን ድሃ ደግሞ አለ። መካከለኛ ገቢ ያለው የለም። እንደኔ ያለው መካከለኛ ገቢ ያለው እንደኔ ያለው እየመነመነ ነው ያለው ወደ ታች ወደ ድህነት። እኔ አሁን ወደ ድህነት እየሮጥኩኝ ነው። በቃ ይታወቀኛል ራሴ በጣም በቃ እንደውም ስፒዴ በጣም ከባድ ነው። የኋላ ማርሽ እንደ ግመል ሽንት ወደ ኋላ በቃ ሩጫ ነው ወደ ድህነት። እኛውን ግማሹ ደግሞ ኦቨር ወደ ሀብት። ኢትዮጵያ ውስጥ እኮ 3000 ብር የሚከፈለው አለ 300 ሺህ ብር የሚከፈለው አለ 300 ሺህ ብር 500 ሺህ ብር የሚከፈለው አለ 700 ሺህ ብር የሚከፈለው አለ። ገንዘብ እንዲህ ያገኘ ለመንግስት ኢንካም ታክስ የማይከፈል አለ። ያው ኢትዮጵያ ውስጥ እኮ በጣም ሚሊዮነሮች እኮ ታክስ ፔር አይደሉ፣ ታክስ አይከፍሉ። ዳውስ ከ3000 ብሩ ላይ ለሚሊሻ ያዋጣል፣ ቡሳ ጎነፋ አለ፣ ቀይ መስቀል አለ፣ ስፖርት አለ፣ የፓርቲ መዋጮ አለ። ከዚህቹ ከ3000 ብር ላይ መንግስት ወስዶ 1000 ምናምን ብር ያገኛል። ትልልቅ የሚያገኙትንማ ማን ይናገራቸዋል? የኔ ጌታ ኢትዮጵያ ውስጥ እኮ ሀብታም እኮ አይጠየቅም። ወንጀልን ቢሰራ አይጠየቅም፣ ቢያጭበረብርም አይጠየቅም። ማን ይጠይቋል? ቢጠየቅም ይዘጋና ጫቅሲ አፋንከ ጩፊ ነው። አፋንከ ጩፊ ታይ ገታይ እንድበት ነውማ ዋን ተቀውሩበት እትግጥም አራ ቁጥር እትግጥም ነው ፍሬንድ። እና ስለዚህ ድሃ ላይ በረታል ሁሉም ነገር፣ እኛ ላይ በረታል። አሁን እቺንም እንኮ ተናገረ ብለው ይሄ ልጅ እንዴት አድርገን ነው አፉ ምንዘጋው ምናምን ትሉኛላችሁ። እኔን አፌን ከምትዘጉ ኑሮዬን ቀይሩልኝ። በቃ እኔ ኑሮዬ ቀየር በቃ። እንደውም ይሄን ቪዲዮ ኮፒ ሊንክ አድርጉልኝ። ይሄንን የምታዩ የመንግስት ባለስልጣናት በቃ የሆነ ቦታ ቁጭ አድርጉኝ፣ የሆነ ወንበር ላይ አምጡኝና አስቀምጡኝ። በቃ እኔም ወንበሯን ካገኘው እትግጥም ነው አራ ቁጥር ታርጋ ዝም ነው ምለው። እስቲ ይህንን ቪዲዮ ስትመለከቱ በተለይ ደግሞ ወላጆች የሆናችሁ ልጆቻችሁን ዩኒቨርሲቲ ውስጥ የላካችሁ ምን አይነት ስሜት ይሰማችኋል? አንዳንዴ በአደባባይ የሚወጣ መረጃ አለ። ይሄውም የሆነ ግጭት ሲነሳ ነው። ብዙዎቻችን ደግሞ የማንሰማው ተማሪዎች ወይም ልጆቻችሁ በዩኒቨርሲቲ ውስጥ የሚያሳልፉት ህይወት ምንም ያልተደበቀ እንደዚህ አይነት ህይወት ነው የሚያሳልፉት። በቃ ኮንፊደንስ የሚባል ነገር የለም። በተለይ ደግሞ በክልል ውስጥ አዲስ አበባ ቢያንስ ይሻላል ብዬ አስባለሁና በክልል ውስጥ የሚኖሩ ተማሪዎች ግን ከሚበሉት ምግብ አንጻር ሶሻል ሚዲያ ላይ የሚታወቅ ነው፣ የተደበቀ ነገር አይደለም። ውሃ በእንጀራ ነው የሚበሉት፣ እህል በእህል ነው የሚበሉት ማለት ይቻላልና በጣም ብዙ ዋጋ ከፍለው ነው እየተማሩ የሚገኙት። የምግቡ እንኳን ይሁን ቢባል እንደምትመለከቱት ቪዲዮ ላይ በዚህ ደረጃ ላይ የሚያሳልፉት ነገር አለ። ትልቅ ነገር አደርሰዋል ብዬ አላስብም፣ የተሰማቸውን ነገር ከመናገር ውጭ። ለማንኛውም ይሄንን መረጃ ለወላጆች ለማስተላለፍ ያህል ነው። እስቲ ሰሞኑን ብዙዎቻችን ልባችን የተሰበረበት አንድ ምክንያት አለ። ትዝ ካላችሁ ከወራቶች በፊት በጥምቀት ወቅት እንግዲህ በኮዬ ፈቼ ውስጥ ይመስለኛል የመድኃኔዓለም ቤተክርስቲያን አገልጋይ ወጣቶች ሰረገላውን ሲገፉ ታቦቱን አጅበው ሲሄዱ ማለት ነው ማብራት ይዟቸው ሞተው ነበርና ለነዚህ ለሞቱባቸው ወላጆች ቤተሰቦች ማለት ነው አይ ቲንክ ከ4 ሚሊዮን ብር በላይ ተሰብስቦ ድጋፍ ተሰጥቷቸው ነበር። ይሄንንም ገንዘብ እንግዲህ ሰብስበው የሰጡት በቲክቶክ ስማቸው ለባሮክ 21 አቡቲዩብ የሚባሉ ወንድሞቻችን ናቸው። ሌሎቹም አሉ ስማቸው መጥቀስ ባያስፈልግምና ዋነኛው ግን ባሮክ 21 ነው። ይሄንን ገንዘብ እንግዲህ ሶሻል ሚዲያ ላይ እንቅልፉን አጥቶ አንድ ቀን አይደለም የሚፈጀው ከሳምንት በላይ ልጅ አለው ሚስት አለው ከነሱ ተለይቶ ስንት ሌሊቶችን አሳልፎ ከህዝብ ለዚያም ከምዕመናን ነውና የተሰበሰበው የገንዘብ አጠራቀው ወደ 4 ሚሊዮን አካባቢ ለነዚህ ለተጎጆች ቤተሰቦች አበርክተው ሰጥተዋቸዋል። ለነዚህ ቲክቶከሮች ትላንትና እና ከትላንት ወዲያ ግን እየወጣ ያለው መረጃ አቡነ ሳዊሮስ ለነዚህ ለተጎዱ ቤተሰቦች በራሳቸው አስቡት በራሳቸው ድጋፍ አድርገዋል። ስንት ብር? 4 ሚሊዮን ብር። ይሄንን የተናገረው የዚህ ቤተ ክርስቲያኑ አስተዳዳሪ ነው። እስቲ ይሄን መረጃ ላስመልክታችሁ። ሬሳ ነው፣ የሬሳ ክብር አለው። ማህበር እንኳን ቢያተኝ ሸርጥዬ ጥየለት ነው ማለት
ወለጋ ላይ በሸኔ ስም የሚሰራው ስራ ግን በአማራነቱ ታርዶ ይገፈፋል። እንደሰሳ ተገፎ ይጠበሳል። ሰው በላ ኃይል ሸኔም ብሎ ያመጣው ከየትም ሀገር ያምጣው አብይ ነው ያመጣው። ማንም አላመጣው። ተዋልዷል። እዚህ ውስጥ እኮ የኦሮሞ ልጅ አለው ከአማራ ተወልዶ እኛ ያን አልተመለከትንም። ተኦሮሞ ተወልዶ ያብለና የለም አለየንም። እንዲያለ አማራ ነው አማራ ነው፣ ኢትዮጵያ ነው ኢትዮጵያ ነው። በኢትዮጵያነት ነው ያየነው እኛ። እነሱ ግን ይሄ ህዝብን መናቅ ነው። በህዝብ ህልውና ላይ መረማመድ ነው። ያለ ኮሚቴዎቹ ፍቃድ የሰብሳቢዎቹ ፍቃድ ሳይጠየቅ ሁለት ሰው ይዞ ብቻ ብፁዕ አቡነ ሳዊሮስ ገንዘብ ሰጠ ማለት እጅግ ነውር ነው። በሞቱ ሰዎች ላይ ዕውቅና አይነገድም። የኮየ ፈጬ መድኃኔ ዓለም ቤተክርስቲያን አስተዳዳሪ የሆኑት ዕውቅናን ለማግኘት ብቻ ስትሉ ብፁዕ አቡነ ሳዊሮስ 4.5 ሚሊዮን ብር ሰጠ ማለት ምን የሚባል ነው? ከእናንተ የማይጠበቅ ነው። ከአንድ አባት የማይጠበቅ ነው። ሲጀመር ኮሚቴዎቹን ሳታስፈቅዱ ምንም አይነት ፍቃድ ሳታገኙ 5 ሳንቲም ከኪሳቸው አይደለም ከቤተ ክርስቲያን ሳታነሱ ከህዝብ ብቻ በተሰበሰበው እነ ባሮኬ 21 በሰበሰቡት 3 ቀን ላይቭ ገብተው ተንበርክከው ለምን ያመጡትን ገንዘብ ብፁዕ አቡነ ሳዊሮስ ሰጠ ብሎ ማሰብ ምን ማለት ነው? እንዴት በሞቱ ሰዎች ላይ ዕውቅናን ትፈልጋላችሁ? እንዴት በሞቱ ሰዎች ላይ ትረማመዳላችሁ? ይህ ህዝብን መናቅ ነው። ብፁዕ አቡነ ሳዊሮስ ያደረጉት 1 ብር ሽራፊ ሳንቲም ያቀረቡት ነገር የለም። ይሄ እንድታውቁ ይገባል። በደንብ ሼር ኮፒ ሊንክ አድርጋችሁ አድርሱት። በሞቱ ሰዎች አትነግዱ በሏቸው። መረጃውን እንደተመለከታችሁት ነው። በእውነት እኔ በግሌ በጣም ያዘንኩበት ነውና እና አቡነ ሳዊሮስን እንግዲህ ብትመለከቷቸው ከዛሬ 5 ዓመት በፊት ቤተክርስቲያንን እስከ መክፈል የደረሱ ናቸው። ከዛ በኋላም በቆሎና ተመልሰዋል ተብሎ አካለ ወልድ ተብሎ ሲጠሩ ነበር። ከዛ በኋላ ቤተክርስቲያን ሹመታቸውን መለሰችላቸው። ይሁን ተባለ፣ ዝም አለ። አሁንም በገደሉት ባስጨፈጨፉት ክርስቲያን ደም ላይ እንዲያስተዳድሩ ወይም እንዲመሩ አባት እንዲሆኑ ድጋሚ እድል ተሰጥቷቸዋል። ይህንንም እድል ግን እየተጠቀሙበት ያሉት ምንድነው? በኤሌክትሪክ አደጋ አስቡት። በክርስቲያን ደሞች ላይ ቆመው እንግዲህ እሳቸው ያልሰጡትን ከየትም ብለው ያላመጡትን ገንዘብ ዞር ብሎ እንኳን አልተመለከቷቸውም። እግዚአብሔር በሚያውቀውና የሐዘን መግለጫ ሊሰጥ ይገባል፣ ጸሎተ ምህላ ሊደረግላቸው ይገባልና ዞር ብሎ ያልተመለከቷቸው ሰዎች እንግዲህ በእነዚህ በመልካም ወጣቶች በቲክቶክ በተሰበሰበ 4 ሚሊዮን ብር እሳቸው ነው የሰጡት ተብሎ መናገር የደብሩ አስተዳዳሪ ራሱ በጣም ተስፋ እንድንቆርጥ እየተደረገ ያለ ነገር ነው የሚመስልኝና በተለይ ደግሞ እርግጥ ነው ሁላችንም የራሳችን ኃጢአት አለብን፣ የራሳችን ድካም አለብን። በቤተ ክርስቲያን ዙሪያ ግን ምንም የምንደራደርበት ነገር የለም። የቤተ ክርስቲያን ስርዓት ለማስጠበቅ የግድ ጳጳስ፣ ዲያቆን፣ ካህን መሆን አይጠበቅብንም። የሰንበት ተማሪ መሆን አይጠበቅብንም። ክርስቲያን መሆናችን ብቻ በቂ ነው። የሁላችንም ኃላፊነት ነው ቤተ ክርስቲያን መጠበቅና ዞር ብሎ ያልተመለከቷቸውን የተጎጂዎች ቤተሰብ ልክ ብር ሲሰጣቸው ሄደው እንግዲህ እኔ ነኝ ያበረከትኩላቸው የሚል ሐሰተኛ ሪፖርት ሰሞኑን በጣም ሶሻል ሚዲያ ላይ እያዘዋወሩ ነው የሚገኙትና እነዚህ ወንድሞች እግዚአብሔር በሚያውቀው እንቅልፋቸውን ሳይተኙ አንድ ቀን አይደለም ከሳምንት በላይ ሌሊቶችን ከቤታቸው ወጥተው አሳልፈው ኮየፈች ድረስ ሄደው እኔ በግሌ ስለማውቃቸው ነውና ያንን ሁሉ መከራ ለዞም ከህዝብ ክርስቲያኑ አባቶች እንኳን አንድ ወር አላወጡም። በወር የሚከፈላቸው ደሞዝ የሚታወቅ ነገር ነው። ምንም አንሸዋወድምና ከዛ ከደሞዛቸው ላይ እንኳን ሊሰጧቸው ያለደዱትን እነዚህ በመከራ ያመጡትን ደም ተፍት ያመጡትን 4 ሚሊዮን ብር ለዞም ከህዝብ ክርስቲያኑ እኔ ነኝ የሰጠው ብሎ ለመናገር ኪት አገኙት ነው እኔ ኮንፊደንሱን ማለት ነው። እንግዲህ ይሄ ደብሩ አስተዳዳሪ ወጥቶ አቡነ ሳዊሮስ ነው ይሄን ገንዘብ የሰጡት ያለበት አንደኛው ምክንያት ሌላ አማራጭ የለም፣ ስልጣን ፍለጋ ነው። ምክንያቱም አባቶች ስልጣን ይሰጣሉ። ስለዚህ እንደዚህ ብሎ ሪፖርት የሚያቀርቡ ከሆነ አቡነ ሳዊሮስ ይሄንን አስተዳዳሪ ከፍ ያለ ስልጣን ይሰጡታል እና እውነት በአባቶች ተስፋ እየቆረጥን ያለንበት ሰዓት ነው። አባቶችን አትናገሩ የምትሉ ሰዎች ደግሞ ከዚህ በላይ ምን እናድርግ? በአርሲ ክርስቲያኖች ዙሪያ ላይ ከማላገጥ ውጪ ምንም ያደረጉት ነገር የለም። ለማጣራት አርሲ ድረስ ሄደው የሞቱት በብሔራቸው ምክንያት ነው እንጂ በሃይማኖታቸው ብቻ አይደለም ብለው የተናገሩ አባቶች ናቸውና እስከ መች ድረስ ነው የምንጠብቀው? እውነት በጣም ልባችን የተሰበረና በቤተ ክርስቲያን ተስፋ እንድንቆርጥ ከሚያደርጉ አባቶች መካከል አንደኞች ናቸውና እግዚአብሔር አምላክ አሁንም ልቦና ይስጥልን። ከዚህ በላይ ምንም የምንናገረው ነገር የለም። ለማንኛውም ይሄንን 4 ሚሊዮን ብር ወንድሞች እንዲሁም ደግሞ ከደጋግ ህዝብ ክርስቲያኖች የተሰበሰበ ገንዘብ እንጂ ከኪሳቸው የወጣ አይደለም። ይሄንን ሁላችን የምታውቁ ይገባቸዋል። ፓስተሩ እንግዲህ ጠቅላይ ሚኒስትሩ ጌ ናቸው ተብሎ የወጣ አንድ ቪዲዮ አለ። እሱን ላስመልክታችሁ።
አሁን ብትወስዶ ዶክተር አብይን ሁሉ ጊዜ አገርን የሚያፈርስ ሐሳብ ይዞ ከመምጣት ውጪ ሌላ ነገር የላችሁ። ይሄ ሌላ ደግሞ ለየት ያለ መረጃ አለኝና ማለት የተገለጠልኝ ነገር አለ። ዶክተር አብይ ጌናቸው አመለካከታችሁ ሁሉ መንደር ውስጥ ነው፣ ብሔር ውስጥ ነው፣ ሰፈር ውስጥ ነው። የወደቀ አመለካከት አለ። እነኚህ እንደነገርኩም ጌናቸው ዝም ብሎ እዛ አንድ ጥሩ ነገር ይዞ አይመጡም። ጥሩ ሐሳብ ጭንቅላታችሁ ዘለ በጭንቅላት ውስጥ የሌለ ነገር እኮ ውስጥ የሌለ ነገር ልታወጣ አትችልም። መፈራረስን፣ ክፋትን ነው የሚያወጡት እነኚህ ሰዎች። አሁን ሁሉ ጊዜ ከትችት ዶክተር አብይ የወደቀ ዲዛይን የፈረሰ ቤት ይዞ ነው የቆሙት። ስለዚህ የፈረሰን ሐሳብ የሚያፈርስ ሐሳብ ይዞ ነው እንጸልይ ድረስበት። በኢትዮጵያ ውስጥ 666 ጌዎች እንቅስቃሴ እንዲያደርጉ ፑሽ የሚያደርጉ ሐሳባችሁን በዚህ ውስጥ ማስገባት የሚፈልጉ ዶክተር አብይ ናቸው። ባለትዳሮች ልጆች ያሏቸው ምናምን ናቸው እኮ። ወይ ጉድ! ነገርኩ እኮ ራሳችሁ ትዳር መስርቷል እያልኩ ነው። የትኛ ነው የምታወራው? ጌዎች ናችሁ። የአጋንንት አሰራር ያለባችሁ ነው ያልኩት እኮ። እኔ የኢየሱስ አምባሳደር ነኝ። ካድሬ የራሱ ስራ ይሰራል። የወደቀ ሐሳብ ያላችሁ ሰዎች ናቸው። ዶክተር አብይ የአጋንንት አሰራር ያለበትና አጋንንትን ብቻዋ ነው። ይሄ ምን መሰለ እዚህ አንዳንድ ሰዎች ከዚህ በፊት እንደሰማ አብይ ማለት የኢትዮጵያ ሙሴ ነው። ሙሴ የእስራኤልን ሕዝብ ነፃ ያወጣ ሙሴ ነው። ኢትዮጵያን ነፃ ያወጣ ሙሴ ነው ነው የሚሉት ሌሎችም። እኔ መንግስት ካድሬ አይደለም። እኔ የኢየሱስ አምባሳደር ነኝ። እንደነገርኩ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ እንተው ጌናቸው ደግሞ ነቢገን ጉተማ በግልጽ እንደምታወራ ማቃለውኝና ባለኝ መረጃ መሰረት አንተ በግልጽ አስደግፈ ነገርና አንተ የብልጽግና መንግስት አባልና ደጋፊ ነህ፣ ደህንነት ነህ፣ ሰላይ ነህ፣ የመንግስት አመራር ውስጥ አለ እና ምንድነው አንተ? ጌም ግራ የሚገባቸው ሰዎች ስላሉ እኮ ነው። እኔ አገልጋይ ነኝ። እሺ የፋርስ ሰርች መስራችና ባለራዕይ ነኝ። የፋርስ ቲቪ መስራችና ባለራዕይ ነኝ። አንተ በብዙ ጊዜ ስትናገር ስለሚሰማ እኮ ነው። መንግስት ካድሬ ነው ወይ ያልኩ እየጠየቁ ነው። በእርግጠኝነት ይሄን ሚዲያ የሚሰሙ ሰዎች ነገ ካድሬ ሆነ ቢያገኙ እንዳትቸገር ነው እየጠየቁ ያለው እኮ። አንተ አይደለህም ወይ? አይደለሁም። በእርግጠኝነት ነው ብዙ ሰው ነው ይሄን ነገር የሚሰማው እኮ። ነገ ሆነ ብትገኝ እንዳትቸገር ነው። መሆን አልችለውም። አልተሰጠኝም። ለመንግስት ጸልያለህ? በደንብ። ምን ብለህ ጸልያለህ? መንግስት እንዲጸና፣ እሺ፣ አገር ሰላም እንዲሆን ይሄን በጣም እንጸልያለን እኮ። መወቀስ ባለበት መልኩ ለምን አትወቅሱም? ለምሳሌ በዚህ ሰዓት የዶክተር አብይ መንግስት እሳቸው የወንጌል አማኝ ስለሆኑ አብዛኛው የወንጌል አገልጋዮች በተለይም እናንተ ነቢያት፣ ፓስተሮች፣ ሐዋርያቶች እግዚአብሔር አሳየኝ እግዚአብሔር እሳቸውን አሁን አንተም አልክ እኮ እግዚአብሔርን ያመጣቸው ትላለህ። ሌሎቹም እንደዛ እያሉ ነው። ምን ነው ከዚህ በፊት እግዚአብሔር አመጣው አትሉም? ከዚህ በፊት እንደዚህ በግልጽ ደጋፊ ነን አትሉም? ውስጡን ነበረ ከዚህ በፊት የምትሉት። አሁን ምን አግኝታችሁ ነው? እሳቸው ጴንጤ ስለሆኑ ነው? ሐሳባቸው ገብቷችሁ ነው? ምንድነው እናንተ ደጋፊ ሆናችሁት ነው? እኛ ጴንጤ ስለሆነ አይደለም፣ ሙስሊም ስለሆነ አይደለም፣ ኦርቶዶክስ ስለሆነ አይደለም፣ እየሰበኩ ነው። ስለዚህ ይሄንን አውራ መናገር ከተፈለገ ዛሬም ነገም ቢሆን ፈርዖን ሊሆን አይችልም። ሙሴ ነው አይታል አይደለ? እና ሙሴ መልሶ ፈርዖን ነው የሚሉት የኢትዮጵያን ጠቅላይ ሚኒስትር ወይ ዶክተር አብይን ብትወስድ ጌናቸው። ይሄ ቪዲዮ ተቀነባብሮ ይውጣ ወይ ትክክለኛው መረጃ ይውጣ እንግዲህ ሙሉ ነገር ባይኖረኝም ግን እንደዚህ የሚናገሩ አሉ። ግልጽ ነው ፓስተሮች አሉና እነሱ ላይ እርምጃ ይወሰድባቸው። በኮንፊደንስ ነው የሚንቀሳቀሱት። ይልቁንስ ደግሞ ማንንም የማገት መብት አላቸው እነዚህ ፓስተሮች። ከዚህ በፊትም የተመለከትነው ነገር ነውና የቤተክርስቲያን አባቶች ግን አንድ ነገር ላይ ስለ እውነት ለዛው ወጣው ወደ ምህረት ላይ ቢናገሩ የሚከፍሉትን ዋጋ ታውቃላችሁ። እነ መምህር ምህረታ ከሀገር የወጡት ዝም ብለው አይደለም። ያደረጉትን ነገር መንግስት እጁን አስገብቶ በቃ ብቻ ብዙ ነገር አለ ውስጥ ለውስጥና እነዚህ ግን በኮንፊደንስ እስከመናገር ደርሰዋል። ወደ ዋናው ርዕሳችን እንግዲህ ስንመለስ ሰሞኑን ጠቅላይ ሚኒስትሩ ከባለቤታቸው ጋር ያደረጉትን ውይይት ጉዞ አስመልክቶ መንገድ ላይ ወድቀው ነበርና እስቲ ትንሽ የማሾፍ ነገር አድርገውባቸዋል። እሱ መረጃ ላስመልክታችሁ። ይሄን ዋነተው እንዲያስፈልጋል ወንድሜ
ግራ አይገባኝ ግን ምንድነው ያ ጠባቂዎቹን በዙሪያው አርጎ ምናምን የሆነ ያስቀረጸ ነው። እና ስኒከር ሁሉ ታጥባለች። ምን ያረጉ እንዳለ ግራ ግብት አበሻሻ ከተማ መሆኑ ነው። አበሻሻ እንደ ረስታው ነው ግን መኪና በሐሳብ እያልኩ እየነዳሁ ሄዳለሁ ሲል የነበረ ነው። ሰዓት ላይማ እንዴት ያስቡታል? አሁን እሱን የገጠር በመጨረሻም ቪዲዮ እንደተመለከታችሁት ነው። ሁለቱንም ታቋቸዋላችሁና ሰሞኑ ሶሻል ሚዲያ ላይ በጣም አነጋጋሪ የነበረው ይሄንን ፍልውሃ አካባቢ ይመስልኛል ለማስጎብኘት በሚያደርጉበት ሁኔታ እንግዲህ ጠቅላይ ሚኒስትሩ ሊወድቁ ነበረ ማለት ይቻላልና ይሄንንም አስመልክቶ ጋዜጠኞች ቁጭ ብለው ስራዬ ነው ብለው እንግዲህ ሲስቁበት ነበረ። ለማንኛውም እዚህ መረጃ ላይ የተሰማችሁ ነገር አስቀምጡ፣ ምክንያቱም ጋዜጠኛ ናቸው። ይሄ ትልቅ ኢሹ ነው ወይ ብላችሁ ታስባላችሁ? ለኛ ይጠቅመናል ወይ? ጠቅላይ ሚኒስትሩ ወደቀ አልወደቀ ብዙዎች እንግዲህ የራሳቸውን ሐሳብ ሲያስቀምጡ ነበረ። አሁን ሊወድቅ ስለሆነ እንደ ትንቢት የሆነ ምልክት እየተደረገ ነው፣ ለዛ ነው ድንጋይ ሊወደቀው እያሉ የሚናገሩ አሉና ለማንኛውም እነሱ ጋዜጠኛ ናቸው። እንደ ትልቅ ነገር የጠቅላይ ሚኒስትሩን መውደቅ ይዘው መተው እዚህ ጋር አቅርበውታል። ሐሳብ ስጡበት። ለማንኛውም ለዛሬ ያዘጋጀሁት መረጃ ይህንን ይመስላል። ቀጣይ በአዲስ ቪዲዮ እስካገኛችሁ ቸር ቆዩልኝ።